እስቲ አስቡት፣ አንድ ሰው እያያችሁ ሙሉ በሙሉ አእምሮውን ስቶ በሚያስፈራ ሁኔታ ፈገግ እያለ ራሱን ቢያጠፋ ምን ይመስላችኋል? ከዛም ያያችሁት አስፈሪ ፈገግታ በየቀኑ እናንተን ማሳደድ ቢጀምርስ? ዛሬ በሰዓቱ ከፍተኛ መነጋገር የነበረው ሰውን በቁሙ እያሳበደ የሚገለውን ስማይል የተባለውን አስፈሪ ፊልም በጥልቀት እንዳስሳለን። ወደ ታሪኩ ከመግባታችን በፊት ቪዲዮአችንን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ታሪኩ የሚጀምረው ዋና ገጸ ባህሪ የሆነችው ዶክተር ሮዝን እያሳየን ነው። እሷ በአእምሮ ሕክምና ሆስፒታል ውስጥ ሌትና ቀን ለታካሚዎች የምትለፋ ጎበዝ ዶክተር ናት። አንድ ቀን ግን ሕይወቷን ሙሉ በሙሉ የምትቀይር እንግዳ ታካሚ ወደ እሷ ትመጣለች። ይቺ ሴት ሎራ ትባላለች። በዩኒቨርሲቲ የዶክተሬት ተማሪ ስትሆን ፕሮፌሰሯ ወይም አስተማሪዋ እያየችው ራሱን ካጠፋ በኋላ አእምሮዋ ተነክቷል። ሎራ ለዶክተር ሮዝ እንዲህ ብላ ትነግራታለች። ሰዎች ሊያዩት የማይችሉት ለእሷ ብቻ የሚታይ የሰዎችን መልክ እየቀያየረ የሚመጣ አንድ ክፉ መንፈስ እያሳደደኝ ነው ትላታለች። ይህ ነገር ሰዎችን ለብሶ ወደ እሷ ሲመጣ በጣም በሚያስጠላ ሰፊ በሆነ ፈገግታ እያሰቃያት እንደሆነ ትነግራታለች። ሮዝም ይህ የቅዠትና የትራውማ ውጤት ነው ብላ ለማረጋጋት ትሞክራለች። ነገር ግን በድንገት ሎራ በክፍሉ ውስጥ የሆነ ነገር ያየች ይመስል መጮህ ትጀምራለች። መሬት ላይም ወድቃ ከተንፈራገጠች በኋላ በድንገት ዝም ትላለች። ሮዝ እርዳታ ለመጥራት ስትዞር ሎራ ከመሬት ተነስታ ትቆማለች። ፊቷ ላይ ግን ሰብአዊ ያልሆነ በጣም የሚያስፈራ ፈገግታ ይታያል። ሮዝ በድንጋጤ እያየች ሎራ የተሰበረ የሸክላ ቁራጭ ይዛ በገዛ እጇ አንገቷን ቆርጣ በሮዝ ፊት ትሞታለች። ከዛ አስፈሪ ክስተት በኋላ ሮዝ ሰላም ታጣለች። የሎራ አስፈሪ ፈገግታ በዓይነ ሕሊናዋ መመላለስ ይጀምራል። ቤት ውስጥ ብቻዋን ስትሆን ድምጾች ትሰማለች። በጨለማ ውስጥ የሎራ ፈገግታ ይታያታል። እርግማኑ አሁን ወደ ሮዝ ተላልፏል። የሮዝ አእምሮ ከቀን ወደ ቀን እየተናወጠ ይሄዳል። የቷ ልጅ የልደት በዓል ላይ በጣም አስደንጋጭ ነገር ይፈጠራል። ሮዝ ለልጁ የሰጠችው ስጦታ ሲከፈት በውስጡ የሞተችው የሮዝ ድመት አስክሬን ይገኛል። ሮዝ ግን ይህን እንዴት እንዳረገች ጨርሶ አታስታውስም። ሁሉም እብድ እንደሆነች ያስባሉ። እጮኛዋ ትሬቨር እና ይቷ ከሷ መራቅ ይጀምራሉ። ማንም እንደማይረዳት የተረዳችው ሮዝ ራሷን ለማዳን እውነቱን መፈለግ ትጀምራለች። የቀድሞ ፍቅረኛዋ የሆነው ጆኤል የተባለውን ፖሊስ እርዳታ ትጠይቀዋለች። ጆኤል የፖሊስ መረጃዎችን በመጠቀም ወደ ኋላ ሲያጠና አስደናቂ እውነት ያገኛል። ይህ ነገር ሰንሰለታማ እርግማን ነው። እያንዳንዱ ሰለባ ይህን አስፈሪ ፈገግታ ካየ በኋላ በ7 ቀን ውስጥ በሌላ ሰው ፊት ራሱን አጥፍቷል። ምስክር የሆነው ሰው ደግሞ ቀጣዩ ሰለባ ይሆናል። ሮዝ እና ጆኤል ከዚህ እርግማን በሕይወት የተረፈ አንድ ሰው ያገኛሉ። እሱም እስር ቤት ውስጥ የሚገኝ ወንጀለኛ ነው። እርግማኑን እንዴት እንደሰበረው ሲጠይቁት የነገራቸው ነገር በጣም ዘግናኝ ነው። እርግማኑ እንዲሰበርልሽ ከፈለግሽ ሌላ ንጹህ ሰው መግደል አለብሽ። እሱን ስትገይ ደግሞ ሌላ አንድ ምስክር ሰው መኖር አለበት። ያኔ እርግማኑ ወደ ምስክሩ ይተላለፋል ይላታል። ሮዝ ሌላ ሰው ገላ መኖር አትፈልግም።
ጊዜዋ እያለቀባት የመጣችው ሮዝ ውሳኔ ትወስናለች። ይህ መንፈስ የሚመገበው በሰዎች አእምሮ ውስጥ የሚገኘውን ፍርሃት ወይም ትራውማ መሆኑን ትረዳለች። ስለዚህ ማንም ሰው በሌለበት ብቻዋን ሆና መንፈሱን ለመጋፈጥ ወደ ተተዋ የልጅነት ህመም ወደ ነበረባት የድሮ ቤት ትሄዳለች። እዛ ማንም ስለማያያት ራሷን ብታጠፋ እንኳ እርግማኑ ወደ ሌላ ሰው አይተላለፍም ብላ ታስባለች። በዛ አሮጌ ቤት ውስጥ ሮዝ የልጅነት ትዝታዋንና የሞተችውን የእናቷን መንፈስ ትጋፈጣለች። መንፈሱ የሮዝን ፍርሃት ተጠቅሞ ወደ ግዙፍና አስፈሪ ፍጡርነት ይቀየራል። ሮዝ ግን በድፍረት ትገለዋለች። በምናቧ መንፈሱን አቃጥላ ከቤቷ ያመለጠች ይመስላታል። ሮዝ ተርፋ ወደ ጆኤል ቤት የሄደች ይመስላት ነበር፣ ግን ያ ሁሉ የጭንቅላቷ ግዠት ነበር። በጋዱ ዓለም ጆኤል እሷን ፍለጋ ወደ አሮጌው ቤት ይገባል። ሮዝን ሲያገኛት ግን በጣም ዘግይቷል። መንፈሱ ሮዝን ሙሉ በሙሉ ተቆጣጥሯታል። ጆኤልን እያየች በቁሟ ራሷ ላይ ነዳጅ አርከፍክፋ ክብሪት ትለኩሳለች። ጆኤል አዲሱ ሰለባ እንደሆነ እያሳየን ፊልሙ እዚህ ጋር ያልቃል።